እኔ ስለዚህ ቡድን እኔ ምንም ማለት አልፈልግም። በቃ ያው አለ በቃ ምንም ማለት አልፈልግም። ያው መቃጠል ነው በቃ። ሜዳችን ላይ ውጤቱ ይገባን ነበር አይገባንም እኔ አላውቅም። እናንተ ታውቃላችሁ፣ ጨዋታውን ያያችሁት ሰዎች ማለት አማድ ዲያሎ በጣም ጥፋት ሰርታል፣ ለአንዱ ግን መቆጣ። ከዛ ውጭ ግን ማንቸስተር ዩናይትድ እኔ በጣም እያየሁት ያለሁት ነገር እድለኛ ቡድን አይደለም። በጣም ጥሩም ሆነ ጎል ይቆጠርበታል፣ በጣም ጥሩም ካልሆነ ጎል ይቆጠርበታል። እኔ በጣም የሆነ ግራ መጋባት ውስጥ ገብቻለሁና የማንቸስተር ደጋፊዎች ልክ እንደኔ ግራ እንደተጋባችሁ እርግጠኛ ነኝ። ውጤቱ ይገባን ነበር ግን የሆነ ምክንያት ሰበብ አያስፈልግም። አንዳች ወጣን፣ አንድ ፖይንት ወስደን 8ኛ ደረጃ ላይ ተቀምጠናል። ሰላም ደውልኝ። እሺ ትርፌ ፈርስት ሃፍ 0-0 ናት። ፈርስት ሃፍ ኤፍሲ ፈርስት ሃፍ የሆነ ነገር መፍጠር ካልቻለ አሞሪም ሁሌ ያለቀለት እንዳልኳችሁ ሰከንድ ሃፍ የሚያልቅለት ይመስለኛል። አረን ቫን ቢሳካ እንደዚህ ነው እንደሚችለው ለነገሩ ኖርማል። ሁሉም የማን ዩናይትድ ተጫዋች እኮ ይችላል። ከማን ዩናይትድ ሲወጣ ማን ዩናይትድ ቤት ነው ማይችል። ምን አይነት ዲፌንስ ብቻውን እንዳለ ራይት ሳይዱን ነው ላካፕ ያደረገው። የአርሴ ቤተሰቦች ይህን ልጅ ቲምበርና ቤን ዋይትን እንዲያበረታታቸው እናስፈርመው እንዴ? የሞራል ማበረታቻ ሾፒንግ ጃንዋሪ ላይ ከማን ዩናይትድ ምናምን ነገር ብናደርግ ይሻለናል። ማይችሉትን ተጫዋቾች ማጠን የሆነ አጨብጫቢ እናደርጋቸዋለን። ይችላሉ። ያልታወቀ ነገር ነው ለካስ ይችላሉ። ይውጡ ብቻ ሲወጡ ይችላሉ። ፈርስት ሃፍ ምን ነገር መፍጠራቻሽ ሰከንድ ሃፍ ትገረፊያለሽ። ኦልድ ትራፎርድ ግልጽ እኮ ነው፣ ግልጽ ነው። አታገቢም ዛሬ ምንም 0 ጎል ሳታገቢ ጌሙ ያልቃል። 0-0 ወይ 1-0 ወይ 2-0 ብቻ ዌስትሃም ነው የሚያገባው። ምን አለበኝ እመጣልሻለሁ ፉል ታይም ላይ። የሰው ልጅ ጨጓራ ምግብ እንደሚፈጭ ነው ማቀው። የኔ ግን እንስሳ ነኝ መሰለኝ። እድሜ ዘመኑን ሲቃጠል ይኖረው በቃ። ቆየ ጋር ያሉ ተጫዋቾች ከወዳደቀ ጋር ነው የተፈጠሩት። ቆይ እንዳለ ወልጋዳ በዘመን ነው የኖረው። ነው ግራ ገባኝ እኮ። አሁን ደግሞ ካሮጊቷ ጋር ሲያምሽ ያበኛል ተጀምሯል። ሲያሸነፉም አንድ ላይ ሲለጠለጡም አንድ ላይ። አሮጊቷ ቀጣይ እናሸንፍ ወይስ እንሸነፍ? ምንድነው እስኪ ሀሳብ ንገሪኝ እስኪ። አረ መድኃኒዓለም ያለሽ፣ አረ መድኃኒዓለም፣ አረ ተው ይህን ሁላ ቀን ጠብ። አረ በመድኃኒዓለም አሃ እንዴት ነው ንጉሳውያን? ሰላም ነው? ጎምለል እኔ አላቀላችሁ። እኔ እውነት ዌስትሃሞች አሳፍራችሁኛል። እኔ አንገቴን ያስደፋችሁኝ። እነዛን ተዋቸው፣ የሉበትም ጭራሽ ፕሪሚየር ሊጉ ላይ የሉበትም። ተስፋማ ግን አልተሸነፉም። ዋናው አለመሸነፋችሁ ነው። እንዴት ነው ጎምለል የምትሉት? እሺ ወይ አንገት ተደፍቶ ጎምለል እንዴት እንደሚባል አሳዩንና ጎምለል በሉ እንበላችሁ። ጎምላላይናና እያመጡ ይሰጡታል። ተርፋችኋል። እንደውም ቦንስ የሚባል ተጫዋች ዛሬ ምን አባቱ እንደሆነ እንጂ ተርፋችኋል። መሸነፍ ነበርባችሁ ይሄን ጨዋታ። ማሸነፍና 5ኛ ላይ እንመጣለን። ከዛ 1-2 ጨዋታ ደግሞ አይተን 2ኛ 3ኛ ላይ እንወጣና በቅርቡ የዋንጫ ተፎካካሪ እንደሆነ እናሳያቸዋለን። አረ ቅሌት ባቢ ይብቃ። አረ ባንተ ይብቃ። ከቡድን በላይ እኮ እየቀለድክ ነው። ለምን ወደ ራስህ አትመለስም? ጭራሽ ዋንጫ ዌስትሃምንም አታሸንፊ። ተሟሙተ 3 ነጥብ ብትይዝ ኖሮ ይጠቅመህ ነበረ። አሁን እንዳለ ማለት ተጫዋቹን ተሰበስባል። አሰልጣኙን ኮች ስታፎቹ አይቀሩም። መማረክ ነው ቀጥታ ምንም እንትን አያስፈልግም። ለምንድን ነው የሚቀልዱ በዚህ ሰዓት? አሁን ባለንበት ታይ ዌስትሃምን ካላሸነፍ ማለት ልታሸንፍ ነው ችግሩ። ዩናይትድ ከሳምንት ይሄን ሁሉ ቀን ጠብቀው መቃጠል። እኔ ለእናንተ ራሱ ተቃጠልኩ። በእጅ ያዙት ወርቅ የሚባለው ለዚህ ነው። 5ኛ ምን የምትችሉበት ለ30 ደቂቃ ያክል 5ኛ ብትሆኝም ዌስትሃም ለጠፈ። በእጅ ያዙት ወርቅ እንዴ! ምንድነው እሺ የሚሻለው? ችግሩን እኮ ልረዳው አልቻልኩም እኮ። ምንድነው ችግሩ? ቆይ እንዴ በፍጹም እኮ ይሄን ጨዋታ ትጥላላችሁ ብዬም እኮ አልጠበቅኩም ነበር። ምንድነው ችግሩ? ለምን አትነግሩኝም? እኔ እኮ ስላልገባኝ ነው። በቃ ምንም ሊታይ ነገር አልቻለም። ሙሉ ጠራርጎ መውጣት አለባቸው ካልኩት ለዛ ነው። ምንም ከምንም ሊሆኑ አልቻሉም እኮ። አይኑ ብዙ ኳሶችን ሲስቱ ነበረ፣ ብዙ ድሎች ነበሩ በጨዋታው ላይ፣ ግን ከባድ ነው።
ከባድ ነው። እንደዚህ አይነት ደጋፊ በጣም ለእናንተ አዘንኩኝ። ጭራሽ በነ ሊቨርፑልና ሙድ ይዛላችሁ ባካችሁ። ማንቸስተር ዩናይትድ ወደ 5ኛ ደረጃ ማምጣት የሚችልበትን እድል ሳይጠቀም ቀርቷል። በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳው ኦልድ ትራፎርድ ዌስትሃምን ያስተናገዱ ማንቸስተር ዩናይትድ 1-1 በመለየት ነጥብ ለመጣል ተገዷል ማለት ነው። በዚህ ጨዋታ ላይ ማንቸስተር ዩናይትዶች በዲያጎ ዳሎት ጎል አማካኝነት 58ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበር። የመጀመሪያው አጋማሽ ዩናይትድ የተሻለ ነበር በኳስ ቁጥጥርም በሙከራዎችም ረገድ። ሰከንድ ሃፍም እንግዲህ የተለያዩ አጋጣሚዎችን መፍጠር ችሎ የነበረ ቢሆንም ነገር ግን ዌስትሃሞች ወደ ጨዋታው ለመመለስ ጥረት ሲያደርጉም ነበረ። ታዲያ መደበኛው ጨዋታ ክፍለ ጊዜ ሊጠናቀቅ 7 ደቂቃዎች በሚቀሩበት ሰዓት ላይ ማጋሳ 83ኛው ደቂቃ ላይ ያው የዩናይትድ ራስ ምታት በሆነው ሴት ፒስ ጎል ማስቆጠር ችሎ እንግዲህ 1-1 በመለየት ነጥብ ተጋርተው ተለያይተዋል ማለት ነው። ለማንቸስተር ዩናይትድ ግን በቃ የሚጫወቱበት መንገድ በጣም ግራ የሚያጋባ ነው። ጥቂት ደቂቃዎችን እንኳን መታገስ የሚከብደውና ጨዋታዎችን ማኔጅ ለማድረግ የሚቸገር አይነት ቡድን ሆኖ ነው እየተመለከትኩት የምገኘው። ያስቆጠራቸውን የጎል መጠኖች ለማስፋት የሚቸገር ከዛ በኋላ ደግሞ እነዛን የጎል መጠኖች አስጠብቆ ጨዋታዎችን ለመጨረስ የሚቸገር አይነት ቡድን ሆኖ ነው የታዘብኩት በተለያዩ ጨዋታዎች ላይ ማለት ነው። ዘንድሮ ክሊንሺት ለማስጠበቅ በጣም እየተቸገረ የሚገኝ ቡድን ነው ማለት እንችላለን። ለደጋፊዎቹ በጣም የሚያበሳጭ ይመስለኛል። ዩናይትድ ከዚህ ጨዋታ በኋላ 22 ነጥቦችን በመያዝ በፕሪሚየር ሊጉ 8ኛ ደረጃ ላይ ተቀምጧል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። የዛሬውን ጨዋታ ከዌስትሃም ጋር ወንድም ጥላ አድርጎ እንግዲህ አቻ ወጥቷል። እስከ 80 ደቂቃ ድረስ እየመራ ነበረ። ከእረፍት በኋላ ነው ጎል ማስቆጠር የቻለው ዳሎት ነው። ያም ማይረባ ሰውዬ አሁን ላለመውጣት እኮ ነው ጎል ያገባው። ተምች እግዚአብሔርን በጣም ተምች የሆነ ሰው እኔ በዛሬው ጨዋታ ቢያንስ ማለት ነው እኔ አቅቶኛል። የደረጃ ሰንጠረዡ ቶፕ ፎሩ አቅቶኛል። ወንድም ጥላ 5ኛ ደረጃ መተህ ታግዘኛለህ ስል ሊቨርፑል በአቅሙ የሰጠውን ቲም አንተ ያቅታል። በሜዳ ከእናቷ ሆድ ወጥታ እናቷን የምትመታ ክብሪት አለች። ቢሳካ ነው። ቢሳካ ዛሬ እንዴት የጠነከረው ብቻ ለካዚሜሮ በጣም መጨብጨብ ያለበት እግዚአብሔር በጣም ምርጥ ነበር ዛሬ። ተከላካይ መስመሩ ምርጥ ነበር። ምን አይነት ኳስ ነው ብሎክ የሚያደርጉት። ዳኛው ደግሞ ምን አይነት ፔናልቲ ነው የሚነሳን። ወንድም ጥላ እግዚአብሔርን ተበድለናል ዛሬ። ወንድም ጥላ እኔ ቶፕ ፎሩ ከብዶኛል እውነት ለመናገር። እኔም ሲቲ የለጠፈው ቲም ሊድስ ዩናይትድ ዋጋይን ጥጌን አስይዞኛል። አንተንም ሊቨርፑል ቤቴ የሰጣት ቲም ጥገን አስያዛር። እኔ እናንተ አቬሬጅ ቲሞች ሲጀመር መቼም ቢሆን ሲጀመር ከፊታችን የሆነ ታላቅ ጨዋታ አይኖር። ከሊቨርፑል፣ ከሲቲ፣ ከአርሰናል፣ ከቶተንሃም ጋር አንጮት። ከተጮትን ኃይላችንን አቅማችንን ያ ጨዋታ የመጣው አለመሰለኝ ያገኘን ነው የሚሰጠን። እግዚአብሔርን ምንድነው መፍትሄው? እግዚአብሔርን እኔ አሁን ሌሊቱን ቶፕ ፎር ከብዶኝ ነው አይደል ቁጭ ብዬ የማየው። ወንድም ጥላ ክለባችን ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ዌስትሃምን አስተናግዶ 1-1 ተለያይቷል። ዩናይትድ በዳሎት ጎል እየመራ ነበር፣ ግን ባለቀ ሰዓት ዌስትሃሞች ጎል አስቆጥረው ከኦልድ ትራፎርድ 1 ነጥብ ይዘው መሄድ ችለዋል። ያው ምንም ሰበብ አያስፈልግም ስላልቻልን 1-1 ወጥተናል። እኔ ያው በሁለታችን ልዩነት ብዙ ልዩነት አለ ብዬ አላስብም። አሁን ባለው ቡድን ያው ማንቸስተር ትልቅ ክለብ ነው፣ ይሄንኛው ዌስትሃም ነው። በቃ በታሪክ ትልቅ ክለብ ስለሆነ ነው እንጂ አሁን ባለው ቡድን ሁለቱ ብሽት ነው። እንደውም ዌስትሃሞች በመከላከል በጣም ጥሩ ነበሩ። በተለይ ዋን-ቢሳካ የጨዋታው ኮከብ እሱ ይሆናል ብዬ ነው የማስበው። ሀኪሚ ነበር ዛሬ ሲመስል ነበር። በማጥቃቱ ላይ ድሪብል ምናምን እያደረገ ሲመልስ የነበረው ከመስመር ላይ ኳስ እየመለሰ ነበርና ለምን አሰናበታችሁን ብሎ ነበር። በቃ ዛሬ በህልክ ነው ሲጫወት የነበረው። የጨዋታው ኮከብ እሱ ይሆናል ብዬ ነው የማስበው። በዩናይትድ በኩል ግን እነ ኡስታዝ በጣም የሰሞነኛ አቋም በጣም ገርሞኛል። ካፒቴናችንም በጣም ተዳክሞ ነበር። ትንሽ ማዝራዊና ሉክሾ ነው በጣም ምርጥ የነበሩት። ያው እኔ ብዙ አልጠበቅባቸውም። እንደውም አለመሸነፋቸው እነሱ ስለሆኑ እንደውም ይሄ ጎበዝ ናችሁ ሌላቸው ነው ፈልገው ብዙ አትጠብቁ። እናንተም ደረጃው ምን አትመልከቱት። ያው ቀዩን ማለት ሜዳ ላይ ማየት ነው እንጂ እኔ ብዙ ስለማልጠብቅባቸው ነው የማልሰበረው። አሁን ዌስትሃም ጋር ምናምን ይሄ ወልቭስ ጋር ራሱ ሊፈተን ይችላል ማንቸስተርና እንደው ትላልቅ ክለብ ሲጫወት ይሻላል ዩናይትድና ላሽ ጠብቁት። ታች ነው የምታገኙትና ዝም ብላችሁ ኢንጆይ አድርጉ ነው የምላችሁ። ያው እንደምትበሳጩ አውቃለሁ። እስቲ ግን በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ጌሙ ሰከንድ ሃፍ ነው የሚጀምረው አትሉንም እንዴ? ስለ ሰከንድ ሃፍ ነው የሚጀምረው ብትሉን ስማል እንዲሁ እኮ ነው ፈርስት ሃፍ ያባከን ነው። ጌሙ ሰከንድ ሃፍ ነበረ። ትንሽ
እኮ የቀረ ዩናይትድ ትንሽ ማለት ወንድም ጥላ ምናምን እንዳለም እኔም በሪሊጌት ነው የተለጠፍኩት ትላንት ዛሬ ዌስት ለምንድን ነው ዛሬ ያጫውቱ ሲጀመር ማለት ቅዳሜና እሑድ ሲኖር ሰኞ አንተን ያጫውቷል እኛ ሮብና ማክሰኞ ስንጫወታ ዛሬ ሐሙስ ያጫውቷል ይሄ መጠየቅ አለባችሁ ሲሪየስ ማለት እንዴ ሁሉም አንድ ላይ ተሰብስቦ ሲቋጥር ነበር እኔ ያው ታውቁኛላችሁ እኔ ለዩናይትድ ነበር እና መጠየቅ አለባችሁ አሁን ቅዳሜና እሑድም ሰኞ አይደለም ማለት ያጫውታችሁ አይደለም ግን ለትንሽ ማለት ለትንሽ ቶፕ 5 ትገቡ ነበር ዛሬ ለትንሽ ማለት ዌስት ሃም ይትም ሲዘረከረክ መጥቶ እዚህ አካክሳል አፈር ይበላ ማን ዩናይትድ አንድ መደነቅ ያለበት ነገር ይኖር የማን ዩናይትድ ወጣ አቋም በቃ ወጣ ፈርስት ሃፍ አምስተኛ ሰከንድ ሃፍ መፈትፈጥ ነበረ እዛው የፈጠረ ሰከንድ ሃፍ ብቻ ሳዩ አሻሽለዋል በ30 ደቂቃዎች የሚያሳዩ ለምን 90 ደቂቃ እንጠብቃለን ታዳችሁኝ አይደል ይሄ ማናጀር እስካሞሪም ነው እስካመር ነው ምን አይነት አሰልጣኝ ነው በየጨዋታው ተከላካይ የሚቀይረው አልገባኝም የጀመራቸውን ተከላካዮች መቼም ጌም አያስጨርሳቸውም ይቀይራል የሆነ ተከላካይ ይቀይራል ታክቲክ ትችላለህ እንዴ በእናት አንዱን ጎል ራሱ ዳሎ ተገባው አረዋን ቢሳካ ኪሱ ሞላበት እንዴ በዚህ በኩል ኩኛ በዚህ በኩል ዝርክርክን ይዞ ዳሎ ከብዶት ዶርጉ ግን ተቀይሮ ሲገባ ዶርጉ ቀላል ገባ አይደል በኋላ ኪሱ ይከተዋል ቁልፍ አለ ዋሌት አለ ስልክ አለ ኩኛ አለ ዘርክሲ አለ ዳሎት ከበደ ዶርጉ ግን ቀላል ተጫዋች ስላልሆነ ቁጭ በል ብቻ ካለው ይበቃ ኪሱ መክተት ራሱ አያስፈልገውም ዱቄት የሆነ ተጫዋች ነው ተስፋ አረጋችኋ አምስተኛ ምናምን ነገር እዚህ ደረጃ ድረስ መድረስ ራሱ አንድ ኩል አንተ ቪክቶሪ ማናባ አንድ ሰው እንዳይናደድ አታፍርም እኮ ደግሞ ልትናደድ ልታስመስል ምናባ አንድ ለባዶ ተሸነፈ እናቴ ትሙት አልደበረኝም ብላችሁ አልነበረም አንድ ኩል በተለይ ኦልድ ትራፎርድ የሁሉም ሜዳ ነው አዲስ መረጃ ራሱ ወጥቷል 19 ክለቦች ሼር ሊገዙ ነው ኦልድ ትራፎርድ እየተባለ አዲሱን ስቴዲየም እንድትገነቡበት ማለት አዝናንተሽናል አሁን ደግሞ የሆነ ሰኞ ምናምን ቢያጫውትሽ እየተደበቅሽ በመሃላችን እየጫወትሽ እኮ መዝናኛችንን ነጠቅሽን መዝናኛ ኤፍሲ